የእመቤታችን መድኃኒትነት የታሰበው ክርስቶስን በወለደች ጊዜ አይደለም። እንግዲያስ ዓለም ሳይፈጠር መድኃኒትነቷ ታስቧል። በሉ ሁላችሁ ዓለም ሳይፈጠር በሉ ማርያም መድኃኒት እንደሆነች ታስባለች። መድኃኒት እንድትሆን አድርጎ የሰራት መድኃኒቱ ማን ነው? በሉ እግዚአብሔር በሉ እንጂ መድኃኒት እግዚአብሔር መድኃኒትን ከሷ ነስቶ ለበሽተኛው ዓለም መድኃኒትን እንደሚሰጠው እግዚአብሔር ያውቃል ነው። መድኃኒት የሌለው መድኃኒት እግዚአብሔር ነው። እግዚአብሔር እንደው እኮ ተመልከቱ፣ ተሰማላችሁ? አስቡ። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት ነው መድኃኒት። እሺ እንደሰማችሁት ነው። እመቤታችን ቅድስት ድንግል ማርያም መድኃኒት ነች እያለን ነው። የምን መድኃኒት እንደሆነች አላውቅም። መድኃኒት እንደሆነች ሳትወለድ የተነገረላት ነች። ከጥንት ጀምሮ እመቤታችን ቅድስት ድንግል ማርያም መድኃኒት እንደሆነች ነው የሚለን። በእርግጥ የዚህ ሰው በተደጋጋሚ የሚለቃቸውን ነገሮች ሳላቅም ፈልጌም ሳልፈልግም ይደርሰኛል። ግን አንዳንዴ አይምሮ አላቸው ወይ ጤነኛ ነው ወይ ብዬ ራሴ ጠይቃለሁ እንጂ እንደ አንድ አስተማሪ ወይም እንደ አንድ ሊቅ ወስጄውም አላቅም። ቢኮዝ እንደ ሰው ሃይማኖተኛ ነኝ ብሎ ከዛ ሲብስ ግብዝ ይሆናል። ከግብዝነት አልፎ ደግሞ ወደ አላዋቂነት ይመለሳል ማለት ነው። እንደዛ ነው የሆነብኝ። ቢኮዝ ይህንን አሁን አንድ ሰው ጠፍቶት አይደለም። አንድ መጽሐፍ ቅዱስ አስተማሪ ወይም ደግሞ የመጽሐፍ ቅዱስ አዋቂ የሆነ ሰው ቀርቶ አይደለም። አንድ መጽሐፍ ቅዱስን የማያውቅ ስለ እግዚአብሔር የማያውቅ ስለምንም የማያውቅ ሰው በጭንቅላቱ ብቻ ይሄንን መረዳት ያቅቷል ብዬ አላስብም። ቢኮዝ ኢየሱስ ክርስቶስ በነቢያት ተጽፏል። ነቢያቶች ሲናገሩ ዓለምን ከኃጢአታቸው ያድናቸዋል። መልአኩ ገብርኤል ለቅድስት ድንግል ማርያም መጥቶ ሲነግራት ማመን ሲያቅታት እሱ ምንድነው አዳኝ ነው፣ ዓለምን ያድናል፣ ሰዎችን ከኃጢአታቸው ያድናል ነው ያለው። ድንግል ማርያም ከኃጢአት ታድናለች፣ ከሞት ታድናለች ከተባለ ኢየሱስ ክርስቶስ መምጣት አያስፈልገውም ነበር። እንግዲህ እሷ ተወልዳ እሷው ተሰቅላልን ልታድነን ትችል ነበር። እንግዲህ ሎጂኩ እንደዛ ነው። አሁን ሌላ የጠቀሳቸው ነገሮች አሉ። አሁን ለምሳሌ እንደምሳሌ አንድ ሐኪም አንድ ዶክተር ያድናል ያላቸው ነገሮች አሉ። እዚህ ጋር መዳን የተፈለገው ከኃጢአት ከሞት መዳን ነው የመጀመሪያው ማለት ነው። ያንን ደግሞ ሊያደርግ የሚችለው ኢየሱስ ክርስቶስ ብቻ ነው። እሱን ደግሞ አድርጎታል። ይሄን ደግሞ ከኃጢአት ከሞት ልታድን አትችልም። ቢኮዝ እዚህ ጋር የተፈለገችው ቅድስት ድንግል ማርያም ኢየሱስ ክርስቶስን እንድትወልደው ነው። ከዛ በኋላ በቅድስናዋ በዘመኗ በአገልግሎቷ ኑራ አልፋለች። የእግዚአብሔርን ሕግጋት ጠብቃ ማለት ነው። ያልሆነ ምሳሌ እያነሱ ከእግዚአብሔር ጋር መጣላትም ጥሩ አይደለም። ለምሳሌ ታድናለች፣ አንድ ዶክተርም ያድናል ማለት ያልተደረገን ነገር እንደተደረገ ማምጣት፣ ያለ ቦታ መስጠት ነው። አሁን ለምሳሌ ቅድስት ድንግል ማርያምን ይህንን አልናትም አላልናትም ክብሯንም አያጎለውም ክብሯንም አይጨምርላትም። አዳኝነች ብሎ ደግሞ መናገር ትንሽ ይከብዳል። ምክንያቱም በቃ እዚህ ጋር የተፈለገው እንደ መንፈሳዊ የተባለው ኢየሱስ ክርስቶስ ዓለምን ያድናል፣ ዓለምን አድኗል፣ አዳኝ ነው፣ ፈዋሽ ነው። ሁለት ድህነት አለ። በሞቱ አድኗል፣ ከኃጢአታችን አድኖናል፣ ከሞት አድኖናል፣ ከሰይጣን እጅ አስጥሎናል፣ አድኖናል። ይሄ አዳኝነቱ ነው። ሁለተኛ ህመምተኞችን ፈውሷል፣ ሙታንን አስነስቷል። ይሄንን ደግሞ ድንቅ ታምራቶችን አድርጓል። ስለዚህ ቅድስት ድንግል ማርያም እኛን ከኃጢአታችን አላነጻችንም፣ ከዘላለም ሕይወት አላዳናችንም፣ ልታድነንም አትችልም። ሁለተኛ በታሪኳ ምንም አይነት ነገር ያደረገችው የለም። የፈወሰችበት ቦታ የለም፣ ሙታንን ያነሳችበት ቦታ የለም። የክርስቶስን ገድል አንዱንም አልሰራችም፣ ልሰራም አትችልም። እዚህ ጋር ያልሆነ ነገር ፈጥሮ ደግሞ ሰዎችን ማደናገርና የማይሆን ነገር እንዲቀበሉ ማድረግ ተገቢ ነው ብዬ አላስብም። ለምን በአር ትምህርት ሰዎች ላይ ባያመጡ ጥሩ ነው። እንደዚሁም ደግሞ አሁኑ ያልሆኑ የተሰጡት ምሳሌዎች የማይረባ ምሳሌ ነው። ለምሳሌ አንድ ዶክተር ያድናል፣ አንድ ዶክተር በበሽታ ያድናል፣ አንድ ዶክተር ይሄ ከዛ ጋር የሚያያይዝ ነገር አይደለም። እሱንም ደግሞ ቅድስት ድንግል ማርያም አላደረገችም። አደርጋለች የሚል መጽሐፍ የለም። ምናልባት መቃብር ቤት ውስጥ የተጻፉ መጽሐፎች ሊሆኑ ይችላሉ። ከዛ በተረፈ ቅድስት ድንግል ማርያም ሕይወቷ
የቅድስና ህይወት ነው። እግዚአብሔርን የማክበር ህይወት ነው። ክርስቶስን ራሱ ስታከብር የኖረች ቅድስት ነች እና እንዲህ አይነት ውስጥ ፍልስፍና ውስጥ አትገባም። እንዲህ አይነት ፍልስፍና ውስጥ ደግሞ አስገብተው ይህንን ህዝብ ለምን እንደሚያደናግሩት አላቅም። ፍላጎታቸው ደግሞ ምን እንደሆነ አላቅም። አንዳንዴ ገብቷቸው ነው ወይ ይላሉ፣ አንዳንዴ ሳይገባቸው ነው ይላሉ። ግራ ይገቡኛል። ግን ይሄ የመጨረሻ የወረደ ግብዝነት ነው፣ አላዋቂነትም ነው።